አሰላሙ አለይኩም ለሁላችሁም የአዲሱ ተከታታይ ድራማ ትንተና ቪዲዮ ይኸውላችሁ ኦርሃን። ሁላችሁንም እንኳን ደህና መጡ። በሁለተኛው የአዲሱ ክፍል የፊልም ማስታወቂያ ላይ ፋትማ ኻቱን በአንድ በኩል እናያለን እና በኤድሬኖስ ጋብቻ ወቅት የቫለሪያ መምጣት ብዙ ትርምስ ሲፈነዳ የዱርሱን እና የሃሊሜ ኻቱን ሁኔታም እጅግ በጣም አሳሳቢ ነበር። ሁኔታው ወሳኝ ሆኗል። በፊልሙ ላይ እንደሚታየው ዱርሱን እና ሃሊሜ ኻቱን ካመለጠ በኋላ ተይዞ በዱርሱን አንገት ላይ ቀስት ተደረገበት። ሃሊሜ ሕይወቷን በዓይኖቿ ፊት ለማጥፋት የተደረገ ሙከራን እየየች ነው አሁን። አንዳንድ ተመልካቾች በዴሚርሃን እጅ የተከሰተውን ታሪካዊ ክስተት ግምት ውስጥ ያስገባሉ። ይህንን በመውሰድ የዱርሱ መጨረሻ እዚህ ይመጣል ብሎ ያስባል። ግን ጓደኞቹ በግልጽ ልንገራችሁ የእሱ ሞት እዚህ ላይ አይከሰትም። ምክንያቱም ያው ነው። ከፊልሙ ላይ በሌላ ትዕይንት ላይ ሃሊሜ ኻቱን ከሌሎች ሴቶች ጋር በቤቱ ውስጥ ታይታለች። ዱርሰን ከዚያ የቀስት ጅረት እንደማይሞት እና ሁለቱም የሚያሳየውን ይህንን ትዕይንት እናያለን። ይህ ከዚህ አደገኛ ወጥመድ ለማምለጥ እንደሚችል የሚያሳይ ግልጽ ማስረጃ ነው። ወይም ሰርኩታይ ሊረዱት ይመጣሉ ወይም አንዳንድ የአልፕስ ወታደሮች ከኋላ ሆነው እርዳታ ይሰጣሉ። የወደፊቱ ጊዜ ይመጣል። በወቅቱ ላደረጉልን እርዳታ ምስጋና ይግባውና ዱርሰን ከዚያ ወጥመድ ያመልጣል። ዕድል ያገኛሉ። ሁለቱም ከዚያ በሰላም ወጥተው ወደ ሕንፃው ይገባሉ። ይሳካለታል። በዴሚርሃን እጅ የተከሰተው ታሪካዊ የሞት ክስተት። ይህንን ክስተት በተመለከተ በእርግጠኝነት በተከታታይ አይታይም። ስለዚህ ዱርሰን በተከታታይ ውስጥ ይኖራል። እስከ መጨረሻው ድረስ በተከታታይ ውስጥ ይቆያል። ስለዚህ ጉዳይ ምን ያስባሉ? ምን ይመስልሃል? ማን ሊረዳቸው ይችላል ብለህ ታስባለህ? በአስተያየቶች ውስጥ አሳውቀን። ሐሳባችሁን ለእኛ ማካፈልዎን አይርሱ። የዛሬው ቪዲዮ መጨረሻ ላይ እዚህ ነን። በሚቀጥለው ቪዲዮ እንገናኛለን። እግዚአብሔር ይጠብቅህ።